ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አልሐምዱሊላህ። ይሄን ድንች አጥቤ ከታትፌ አዘጋጅቻለሁ እና ሴትዮ አይነት ምሰራ እኔ ምግብ ሰሪ አይደለሁም። ያው ስሰራው ምናምን እሷ ነበረች ለማስተዋወቁ አልተመቸኝም ማለት ነው። እና ደግሞ ይሄ ደግሞ ሀገራችን ምንድነው ዱባ ነው የሚባለው። ይሄም ልከታተፍ ነው አሁን ይሄ ዱባ ነው መሰለኝ። እስኪ በኮሜንት ጻፉልኝ ማለት ነው። ይሄ ከይሄ ማለት ነው። እና ቪዲዮ ለመቅረጽ እኮ ከባድ ነው የሚሆንብን። ምግብ ብናዘጋጅም ማዘጋጀት አሁን ሙሉ በሙሉ እኔ ነው የማዘጋጀው። ግን እዚህ ጋር ጋዙ ላይ ቅመም አንዳንዴ እራሷ ነው የምትጨምረው። ምንም አይጨምሩም እነሱ ማለት ነው። ያ ስለሆነ ይከብደኛል እኔ ያው ዩቲዩቡ ደግሞ በሷ ላይ ምናምን ነው የምሰራው። ነገሩ ታውቃለች በራሷ ሸበካ ስለሆነ ልታውቅ ትችላለች። ለኋላ የሚነገር ሴትዮ ሶሻል ሚዲያ ምናምን አታይም። ያው አንዳንድ ነገር የራሷ እንትን ነው የምትሰራው የተማረች ስለሆነ እንደዚህ ነገር አትከታተልም አታውቅም ማለት ነው። ኢንስታግራም ምናምን ነው የምታየው ማለት ነው። ፌስቡክ ማለት ነው። ሌላ እሱም እኮ ራሷ ነው እንጂ ሀገሯ ዜጋዎች ምናምን ነው የምታየው። ብዙም ሶሻል ሚዲያ ስለማትጠቀም ነው እኔ የምረዳው ማለት ነው። አላሁ አለም ያው ትወቅ አትወቅ እሱን ያውቃል። እኔ የማውቅበት ጉዳይ የለኝም። ያው ይሄ ነገር ነው የምሰራው ማለት ነው። ይሄ ቲማቲም አሁን በኸላጥ ከታትፌ አስቀምጬላታለሁ። ይሄ ምንድነው የሚሰራ በዘሊያ ነው የሚባለው። ያው በዘሊያ ነው ይመስለኛል። አላሁ አለም እኔ ብዙም አላውቅም ምግቡ ማለት ነው። እኔ አረቦች ምግብ ብዙም አላውቅም። ይቅርታ አድርጉኝ ስለማልሰራው ማለት ነው። አንዳንዴ እንጂ አንዳንዴ የሰራን ጊዜ ይበልጣል፣ አንዳንዴ ደግሞ ማልሰራ ጊዜ ይበልጣል ማለት ነው። እና ብሰራም አንዳንዱ ምግብ ምሰራላቸውም እኔ ቪዲዮ ለመቅረጽ አይመቸኝም። አሁን አሪፍ ምግብ የሚሰራ ጊዜ አለ ከሷ ከኔም አንድ ላይ ሆነን ማለት ነው። የበለጠው እኔ ነኝ የማዘጋጀው የምሰራው። ያው የዛኔ ደግሞ እሷ ከእኔ ጋር ናት ያለችው ማለት ነው። በቃ እኔ ሙሉ በሙሉ የምግብ ብላ አይደለም ያመጣችኝ። እኔ የነዳፋ ጽዳት ነው የመጣሁት። የጽዳት ብንሆንም ያው ምግቡ ኃላፊነት የለብንም። ኃላፊነት ቢኖርብን ከባድ ነው። ኃላፊነት የለብኝም። ያው እንደዚህ በቃ አዘጋጀት ያ ሽንኩርት መክተፍ ማዘጋጀት፣ ሰላጣ መስራት፣ ተጉሊዎች መስራት ነው ያለብኝ ማለት ነው። ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉኝ። ቤተሰብ አልሆናችሁም ደግሞ ቤተሰብ እንሁን። ሁላችንም አብራችን ሰርተን ማደግ አለብን። እንደግ ሰዓት ላይ በጣም የተቸገርን ነው ያለነው እህቶቼ። ቪዲዮ እኮ አብሮ ምስራ ከተባለ ጉዳያችን ማየት አለባችሁ። ያው አሁን እኔ በኩል በጣም ነው ያዘንኩ በሰዓት አክል ማለት ነው። አይጨምርም ያነሳዋል እንጂ አይጨምርም። ለምን እንደሆነ አላውቅም። እኔ አንደኛ ፌክ አካውንት የሚባለው አሁን የበለጠ ነው ማቅ እንጂ በፊት በፌክ አካውንት አልነበረም። ሰዓቱን የሞላሁት ነበረ በዋና አካውንት ነበር የሞላሁት። አላህ አለም ያው ጓደኞቼ በፌክ አካውንት ያጫውቱ እሱ ማቅ ነገር የለም። ስንጀማምር እኔ በፌክ አካውንት ብዬ አይደለም የምጀማምረው በዋና አካውንት ብዬ ነው። አሁን ግን ያው ፌክ አካውንት የመክፈት ሞክሬያለሁ። ያው እስኪ አሁን ደግሞ አየዋለሁ ማለት ነው። ካሸነፈኝም ጥዬው እጠፋለሁ፣ ካሸነፈኝም እሞክረዋለሁ። እና ውድ ሀገሬ ልጆች ባላችሁበት አላህ ይጠብቃችሁ፣ ሀገራችን ሰላም ያደርግልን። እና ይሄን ቪዲዮ እኮ ማስራችሁ በጣም እንቸገራለን እዚህ ማለት ነው። አሁን እኔ ዝም ብዬ ላይፍ ነው የምገባው። ላይፍም እኮ ከፍቼ ቪዲዮ ነው የምቀርጸው እንጂ ሰውም የለኝም ተኔን ጋር የሚገባም የለም። በራሴ ብቻ ከፍቼ ተውና ያው ቪዲዮ ከጓደኞች ጋር ሰሪ ነው የምሰራው ማለት ነው እንጂ ላይፍ ሲገባ ሰው አትደማመርኩም። ብቻዬ ነው ስለማይመቸኝ አብዛኛው ላይፍ መግባቱ ስለማይመቸኝ ነው። ድምጽ ምናምን
መናገሩ ቁጭ ብዬ መስራቱ ላይፉ በጣም አስቸጋሪ ስለሆነ የሰው ሀቅ አይገባብኝም ብዬ ያው ተጓደኞቼ አልተጀማመርኩም። ላይፍ መግባት ማለት ነው። ያው ብቻዬን ነው እኔ የምገባው ማለት ነው። እና ላይክ ሰብስክራይብ አድርጉኝ። እህታችሁ ነኝ። ቤተሰቡም አድርጉኝ። አብሮችን እንደግ ማለት ነው። ቲማቲም አያምርም? ያምራል። አረቦች የሚገዙት ቲማቲም ያምራል እኮ እውነት በጣም ነው የሚያምረው። ይሄ ያው ስቆራርጠው ያው እሷ ካለች ብዬ ነው እንጂ ያሳያችሁ ነበር። ያው አስቸጋሪ ነው። በዝኒያ ማለት ያው ካሮት እና ድንች ቲማቲም ነው። በዝኒያው ደግሞ ፍሪዘር ነው ያለው። አላወጣነውም ማለት ነው። ቤት ሳይሆን እዛ የተዘጋጀ ነው የተገዛ። እስኪ